የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ሶፍ ዑመር ለመጀመሪያ ጊዜ ያየሁበትን ቀን ስሜት ነው። እነ ሽመልስ ጋር ነበር የመጣ ነው። አሳዩኝ ሶፍ ዑመርን። በጣም ተበሳጨው። የተጋነነ ብስጭት የነበረው በጣም ነው ያዘንኩት። ምክንያቱም ይሄን የሚያክል ሀብት እያለ መዘንጋቱ ለምን የሚል ቁጭት ፈጠረብኝ። የቁጭቱ መንስኤ ኬቡን ሙሉ አላየነው። ሙሉ ሄደን ብናየው እና አሁን የኢትዮጵያ መንግስት ሀብታም ነው ብለን እናስብና ይሄንን ኬብ ልስራው ብሎ ሀብት መድቦ ቢጀምር በስንት ዓመት በስንት ቢሊዮን ዶላር ይሰራዋል? አሁን ማጽዳቱን እንተው እንስራ ብንል ስንት ዳሴ ይወጣዋል? እዚህ የተሰራው ስራ ርዝመቱ፣ የአርኪቴክቸር ዴፕዙ፣ የድንጋዩ ብዛት፣ በውስጡ ገና ያልገቡን ያላወቅናቸው ጉዳዮች ምን ያክል ሀብት ቢወጣባቸው ይህንን ነገር መድገም እንችላለን። 2018 የተስፋ ብርሃን ጭላንጭል የሚታይበት ዓመት ይሆናል ብለን የተናገርነው 4 ዓመት 5 ዓመት ሊሆን ይችላል። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈው ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመ ነገር የለም። ያ ነው የፈጠረው። ይሄንን ከኛ የሚያስፈልገው መንቃት ነው። በራስ ኢጎ ላይ መንቃት፣ በራስ እሳቤ ላይ መንቃት፣ በራስ ምልከታና እምነት ላይ መንቃት ነው። ብዙዎቻችን ትናንትና አስሮ ይዞናል። ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ፣ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን።